አንተ ማውኩ ያተወጋለ ሀያኮ ጨነገፈቻ ነው መቼ ጨነገፈቻ? ትናንትና ጠዋት ላይ አይደል እንዴ ጨነገፈችው? ኧረ በስማም ተጎርቷል። ኧረ በስማም አንተ ስሙ ያችን ለየታችኋታል። ለምን እጃላ እናግራትም? እኔ ተቀምጬ ማለት አንተ የምታናግራት? ኧረ እኔስ ከእናንተ ሻለል እንዴ? እንደም ከምንጨቃጨቅ ለምን ምከት ገጥመን ያሸነፈ ልጅትን አይወስድም? ወሏ ግጠሙ ናና ንግጠማ ታዲያ። እሺ ያ ናስኪ ደግሞ አንተ ወደ እኔ ምን እያደረግሽ ነው አንቺ? ሰላም አላችሁ? ሰላም ነው። ነይ እስኪ። ኧረ እኔ ቸኩላለሁ። አበይ ተለጣፍጥፈሽ ነይ ወደ መስኩ ነው ያለኝ። ነይ አልኩሽ አይደል? አለበለዚያ ደግሞ ምን ልታመጣ ነው? እሱን ሳመጡ አሳይሻለሁ። ሙጀላም እንዴት ብትልክ ነው? ዋሬ ሙጀላም ባርዱር ነው ከረፈር የማን አባቷ ከፈራም ናት? ቆይ ባልናገርልህ ቆይ። አወይ ያ ጉጥባጩናሽ ምን እንዳራመጣ ለአባትሽ እንዳትነግሪው እንጂ። አንተ ደግሞ ዝም በል። አንተም ወንድ ነህ ልትሳደብ ነው? እኔ ብቻ ነኝ ወንድ። እሺ እንደውም ንገሪው። ለልጄ ነበር ምጥልሽ እኔን ብትናገሪ ኖሮ። አንተ የሞተ ገዳይ እኔ ሰደበች መሰለህ አንተ ነው። ስማ ያ ልጅ አህያ ሲጋልብ ጎበዝ ነው። ለምን አንተ ሳጋልብም? እኔ ስጋልብ እስኪ አየው ያ ሲጋልብ አየው። እሱ እንደዛ ጋልባ አሳየን እስኪ። ያችን እንደውም መጋለው ወይ ባልሽ እንሂድ ጋል። እሺ ዘላል ጋልባት አትቀዳዳ። ኧረ ግን አይ ታስፈራራለኝ እንዴ? ወጣባት ነጥርቄን እንጥል። እሺ ጨፉኝ አይደል? ምን ያንቦቀቡቃል? አረውጣን አረመጡ። ኧረ አስፈራራችኝ እኮ ወጣ። የታባቱን ይዩበይ አሁን አይደል እንደሆነ መስያለው ይህንጭ ላይ እሰራለታለሁ። እንዴት ተጥዋለበ እና የታባቱ ይዩበይ አያቡሽ አሁን አይደል እንደሆነ መስያለው ምን ልጅ እኔ እያለሁማ ማንም አይነካስ።
በጥቁር አህያ ስር ተጎልተዋል እነዚህ ዝብዝፎች። እነዛ ናቸው ወይ? አዎ እሴት ላይ ነው ሱሪያቸውን የሚያሳዩ። እኔ እያለሁ ይህን ጭቅውላ ሰብሬ ነው የምጥለው። አሁን እግርሽ ላይ ድፍት ብሎ ይቅርታ እንዲጠይቅሽ ነው ማድረግ። እኔ ደግሞ በፍጥም ቶሎ ይቅር አላቸው። የማን ልጅ እንደሆንኩ አላወቀም ማለት ነው። እሰየኔ ጀግና ሄድና ቀደ ጣላቸው። አብረን እንሂድ ነን። አይ አንተ ሄድና እዚህ መጣው ራሳቸው ይቅርታ እንጠብቃለን። አዎ እሺ አይ መድኃኒዓለም ዛሬስ እንዴት የማይጋጭ ሰው ጋር ያጋጨኝ? አቡሽ የሚባለው ጅብ ታገኘኝ ይበላኛል። በቃ ሬዛ አመጣልሻለሁ ታርፊኛለሽ ላንድያሽ። እጨኛ እንዳለው ሰው ደግሞ ትራከኝ ነው። ወይኔ ጎበዝ ተበለሻሽ። እኔ ምናችሁ የዘንድሮ ሰብር እንዴት ነው? ኧረ እኔ ምን አውቄ እኔማ ይሄን አጓጉል ትምህርት ጀምሬ ሰው ደለድል አይደል የከረም። አንተ እኮ አሁንም ቢሆን ብትማር ነበር የሚሻለው። የኛ አርሶ አደር መሆን አንሶ ደግሞ አንተ ተው እባክህ። የእነ በቀለ ልጆች ተምረው ከተማ ሲያውደለድሉ አይደል እንደሚውሉት? ምን ጥቅም አላቸው ብለህ ነው? ልክ ነህ። ግን እኛ ተምረን በተማርንበት ቡጃ ብቻ አይደለም መስራት ያለብን። እና ደግሞ ተምሮ ይረስ ብለህ ነው? የተማረና የበላ ወርቅም ሲሉ ሰምቻለሁ። ምን ነው ምን መጣ? አው ሽመሉን ይዞ አመጣጡ። ኧረ ሞተሉ እዲያ ምን እንዳላመጣ ነው? ሰላም ናችሁ? እስካሁን ሰላም ነው። አሁን ግን ነገሩ ሳይሆን እንጂ ሰላም ነው። ማነው ያለምን ያስቀይማል? ኧረ እኛ ምን አላት ምን እንጠራለን? አይ ተናገሩ፣ አለበለዚያ ሴት ሸላኮ ጅብ አይፈራም። እኛ ብንሆን ምን ታመጣለህ? እኔ ነኝ የመጣሁት እና እኔ ልትመታኝ ነው። ሽመላ አቋም ነው መጣ ያዙ ይውላችሁ እንዲሁ በመድኃኒዓለም ልለምናችሁ እኔ ጸባል ውድ ታዲያ ምን አባል ታዋል ነው እጮኛን አስከትለ ይመጣ። እኔማ እነሱ ናቸው ነገሌ ናቸው ያስቀየሙኝ ስትለኝ ጊዜ በጮኛ ፊት ጀግና ሆኜ መታየት ፈልጌ ነው። ምንድነው ግጠመን አልገጥም ደግሞ እንደ ጀግና መሞከሩ ቀዳዳ። ይውላችሁ እንስማማ እንደራደር ይሄ አይሻልም? እኔም ሰሞኑን የቆረጥኳት ሽመልስ ማከት ደም እንዳቀምስብኝ ድርድሩ ይሻለናል እኮ። ልክ ነህ። ጸብ ተጸብ ምንም አናተርፍም። ጸብ ዱላ ቀጠቀጥ የጅሎች የሞኞች ነው። አዎ የጅሎች ነው። እና ገበያ ይልሽ ነው። አራ ዛሬማ በመስቀል ላይ ነውና በዘይም ዜና ፊት አድርጌሽ ነው የምመጣ። ደራደራችሁ ደራደራችሁ ሰላም ነው አይደል? ሰላም ነው ወይ? እንዴት ነው? ደህና ነን። እሺ ከኛ ምንድን ነው የምትፈልገው? እኔማ ፎክሬ ስለመጣሁ እጮኛን ሄዳችሁ ይቅርታ እንድትሉልኝ ነው። እኛ ያችን ጥፍራም ተው እንጂ እንደዛ አይባልም። እኔ እኮ እሷን በጣም ነው የምወዳት። እንደው እባካችሁ ልለምናችሁ በማርያም አንተ ተው። ወንድ ልጅ እንደዛ አይሆንም። በምትኩ ለኛ ምን ታረግልናለህ? ያላችሁትን አዝዙት። ይቅርታ እንል። እኔ በበኩሌ ይቅርታ አልልም። እንደውም ምተው። ለምን ግድ የለም እሷ እያየች ጀግና መሆናል የፈለክ? አዎ። ስለዚህ ቀስ አድርገህ ምተው። አንተ ሙደቅ። ኧረ ምተው። ወይ ጉድ እናንተ! የሽመሉ መርዘም ወስዶ ቀለጠመው እኮ። እሰየኔ ጀግና ደልቅ። በምን ዘፈን እየዘፈንክልኝ እኮ ነው? እሺ ዘፍንልሃለሁ በላ። ገዳይና ወንዳ ወንድ ደፋር መሆን እስካማረው እኔን መምታት ሳይሆን አቡሽን መቅጠም ነው። ሽመል አንቆሻቅሾ ክንዱን መፈተን ነው።
ወየው የኔ ፈሪ ወየው የኔ ፈሪ ወየው የኔ ፈሪ ወለቀ እሱ ዙር እኛ የተባለችው ልጅ አይደለች እንዴ? እዲያ እሱንም እምቢ ሳይሉ ቀሩ ብለህ ነው? እዲያ ያ መሰሉን ዋራ ነው እንዴ አገባሻለሁ እያለ የሚጫወትባት? አይ ይሄ ነገር ደም ሳያቃባቸው አልቀረ። ምኑም አላማረኝም። ምኑ ነው ያላማረሽ? አንተ ደግሞ አሁን ሄደው መንደሩን አይደል እንዴ በወሬ የሚያምሱት? ተይ እባክሽ፣ ቢያወሩስ እኔና አንቺን ከመጋባት ማንም አያስቀረንም። እንዴት አራ ሰርግ ደግሞ በቅርቡ ነው አሉ። እስቲ እንደው በላ አቃራ እሺ ተዱሎ ሳይሻለቀ አረ ጎበዝ አረ ጎበዝ እናንተዬ አረ ጎበዝ አረ ዲያኑ አረ ያ ሰውዬ አረ ያ ቀዳዳ እንዲያምን ሰለለኝ ቀድጄ ልጣለው መሰለኝ። አረ ጎበዝ አረ ነብሮ ሱሬ ላይ ብለው ተመልሶ ባቴ። አረ መቼ ይሆን የሚታይ ጉልበቴ? ከዚህ የበለጠማ በጉጣም ሽመሌው ባቴን እያነከትከኝ አይደል? አርዋ ሰርግማ በቅርቡ ከሆነ እንደው ፉከራ ፎክር። እሺ ሰርግማ ማደምቀን ያልነበር ዘራፍ ሂደኑ በሬ ወክሎ የሚቆም እንደውራ በሬ የወግየልኝ ማለት ይሄ ነው። ያላየሚው ያየሚትገበው እምቢ በላቸው የወግየልኝ የሚሄደው ቁልቋል ድረስላቸው ፈሪ ተጨንቋል። ግን አንተ ይሄ ብቻ ነው እንዲያመጥ ወይ ጉድ እናንተ! የሽመሉ መርዘም ወስዶ ቀለጠመው እኮ። እሰየኔ ጀግና የእንጭቅም ገና ሰብራለሁ። ባል እንግዲህ ጥራትና ይቅርታ ጠይቅልህ። እንዴት ማይ ተስማምተን የለም እንዴ? ሄዳችሁ ነው እግሯ ስር ድፍት ብላችሁ ይቅርታ የምትጠይቋት እና ይቅርታ ልንል ልጅ ፎቶግራፍ እንነሳ። ኧረ ተወኝ አንተ! ኧረ ተው ልቀቀኝ! አንቺ ደግሞ ሻቲ ምን ማስወያይናል አንድም ያየንም ለማስተዋሻ ይሆነናል። ይሻላል። ምን ልጅ ልቀቀኝማ። እሰየኔ ጀግና እያብከነከና መጣቸው። ይቅርታ ሁለተኛ ይደገመኝ። ዝቅ እያላችሁ ይቅርታ ጠይቋል። በጣም ይቅርታ እንግዲህ አይደገመን። ፈሪ መንጋ ለዚህ አሞታችሁ ነው ወንድ አሰዳቢዎች። በለው ከዚህ ጥፉ። እናንተ ያለቻችሁን ያሰማችሁ ምን ከዚህ ጥፉ። እሰየኔ ጀግና አኮራኝ። ና በልቀፈኝ ና
እንግዲህ አቆሬ ማለት ነው። በሽመል ቀርጄ ልጥለው ሽንት ወዶ ብትን ያለ ተውት፣ ግድ የለም እሱ በጮኛው ፊት ወንድ በሽታ አይደል የፈለገ? አዎ ይሄም አለኛ እኮ ደግ ነው። ወሉን እንግዲህ የተሸነፍንለት ይመስል እሺ እንዴት አደርሽ? እግዚአብሔር ይመስገን። ደግሞ ቤተሰቦችሽ ምን ለማለት ፈልገው ነው? ደግሞ ምን አሉ? ለአንተ አንሰጥም አንዲል ማሉ አይደል እንጂ እነሱ ብቻ አይደሉም፣ እኔም አንተን ለማግባት ፍቃድ የለኝም። ምን ያንሰኛል? እኔ እንደሆንኩ የኩር ሰው ዘር ነኝ። ደግሞ ምንም አንስ ጎምላላ ነህ፣ ግን እምወደው የሚወደኝ ሰው አለ። ቢወድሽ በወግ በማረጉ ሽማግሌ ልኮ ታላገባሽ ምን ያደርግልሻል? እንደው አልሞላለት ብሎ እንጂ እሱስ እኔን ከማግባት ወደ አይልም። አንተ እስኪ ለማንኛውም ደግሜ ሽማግሌ ልኬ ታላገባሽ እኔ ነኝ ያርገኝ። ወዮ እናቴ ደግሞ ምን ልትሆን? እሱንማ እኔና ጆርጊስ እናውቃለን። አረግ አዝማሪና ጠጪ ዘውድ ቤት ታገረሽ ጀምሮ በረካ ድረስ ጠጣ እንጂ አንተዬ ምን ነው ዝም አልክ? ጠጡ እንጂ ተጫወቱ። እየጠጣን ነው። እሺ እንጠጣለን። አይያ እንደው ይሄ ሞኝ ስለሆነ ነው እንጂ መሳሪያማ የተሰጠው ለህግ ማስከበሪያ አይደል? አዎ ልጄ እንዲያ ነው። ገዝቱ እንዳለ አንተ ተረጋጋ። ለደፋ ነው መሳሪያ ነበረ። ወጣብን እኮ በየሄድንበት እንዳሰደብን። አዎ ደግሞ ልጄ መሳሪያ እኮ እንደውም አንተ ለምንድን ነው ታበል? አያ እንደው መኩሪያ እኮ ነህ። እንደው እኔ አንተ አባት እንጂ ተተኮረ እያለህ እኮ ነው ሴት ልጅ ይከበራል እኮ። አይ አባባ ይተውት፣ እንደው ከለው ላይ እንደው ቡቅኔ አድርጎ ፈጥሮት ነው። አንቦቀቦቃቸው አኮራን። አያ የኢትዮጵያ እኮ መሳሪያ ያፈራል። እውነት ነው። ከዚያም ደግሞ ጎጃም ነኝ የበለጠ ነኝ። ሀቅ ነው። ልክ ብሏል። አያ እንደው ዛሬ አንተ ባትኖር ኖሮ እንደው እኔን ማን ያሳየን ነበር ወንድነት? የቱ አላችሁ? በእግዚአብሔር ሰላም አልኮይ። ሰላም ናችሁ? ይሄ ነው በልሳ ጠጣ። የኔ ጠላ እንደማንም ቡጭርቅ አይደለም። አዎ እውነት ነው። ቆንጆ ጠላ ነው የምትጠምቂው። ደግሞ ሰማኑን እንደው ምን ነው ጠፋ? ምን አንቺ ከላይ ታች እያልኩኝ ሆነልኝ ብለሽ ነው? እንደው ሰሞኑንማ ጎረቤት ሰፈር ድብድቡ በዝቷል። የምን ጎረቤት? ምን እንዳልገባው ትሆናለህ? ቅምጥ ናታ። ምን ዳርዳር ታበዛለህ? እኮ የኔን ቅምጥ ማን አባቱን የሚነካት? እኔ ምን አውቃለሁ? ድሪው በዝቷል። ታያላችሁ። እሷንማ የኔንም አረጋት። አንተ ደግሞ ነገር ትቆሰቁሳለህ። በቃ እንሂድ። ናንዲ በል እንዲህ ያርጉልህ። ያው በቃ ምን ተንዘባዝበው ወጡ አይደል? ድሮስ የጠጣ ሰው ምን አቅም አለው ብለህ ነው? የዓለም ወርቅ፣ ኧረ የዓለም ወርቅ! አቤት
አንተ ደግሞ እዚህ ነህ እንዴ? እድሜሽ ረጅም ነው ስናነሳሽ መጣሽ። በጣም አሁን ግን እድሜዋን የማሳጠረው እኔ ነኝ። ደግሞ ምን አጠፋው? ይኸውልሽ ያንን ማታ ማታ የሚመጣውን ሰውዬ ስሙ ማን ነው እያልኩ እኮ ስጠይቀው ነው የመጣሽ። ማለት ማታ ማታ ማን ነው? አቤት። እሱንማ በዚህ ቢያስኩት ዱላ ስነጠርቅሽ ትለፈልፊያለሽ። አንተዬ የሰው ወሬ ሰምተህ ትናደድብኛለህ እንዴ? ኧረ ተይ አንቺ። ባሉ ሰላም ዋሉ። እንደው በጊዮርጊስ እኔ ላይ የሌለ ሌላ ሰው ላይ ያለ ምን ነገር ተገኘ? እንደው ድፍት ያርገኝ ስለምትቀናብኝ ነው እሷ እንደዚህ የምትለው እንጂ እንደው ክብል ያርገኝ። ኧረ መጨከነ ራ እንዴት ነው አንቺ? ተፎግል ተወጡ እኮ ያ ባቸው ደግሞ እነሱን ደግሞ ዝም ብለው ወሬ ብቻ አይደል እንዴ ለጀግና እንዲው እንደምቀናብሽማ ቅድም በሰው መሃል ጠላሽ ቀጭን እንደሆነ ስትናገር ጠርጥሬያለሁኝ። እንዲያው ላምጣ ብልስ ከወዴት አባቴ እንዳንተ አይነት ጀግና እመጣለሁ? የእውነትሽን ነው? እንደው ድፍት ያርግ። ኧረ ምን ወጣሽ? እንዲው እንደዚህ ስትይኝ እኮ እንዴት ደስ እንደሚለኝ። እስቲ እንዲው ንቺ እስቲ ጠጪ እስቲ። ምነው አንተዬ ምነው ጠጣኸው ይሄን ጠላ? ሸጋማ አይደል እንዴ? ኧረ ጉድ ጆሮ ያለ የሚነቅለው ኧረ በይና ዋሽው እስቲ እንደ ከተሚዎች እስቲ እንደው ነይ እስቲ ጠጋ በይ። እሷ ሂድ አይደል እንዴ? አትመጣም። ነይ እስቲ ጊዮርጊስ። አዎና የኔ ጀግና አንተማ እንደ ጎበዝ አይደል እንዴ? እንዴታ በይ እንግዲህ እመጣለሁ። እሺ በጓይ በል ደህና ዋልልኝ። በል ሰየኔ ጀግና ምነው እናንተ ምነው ኧረ እንዲህ እኮ አይደረግም። ጠብቁልኝ ብዬሽ ብሄድ ኧረ ክበር አይ እንዲሁ መድኃኒዓለም እንደኔ ከጥሩ ነገር ላይ ያቋርጥሽ አንቺ። ጭራሽ እንደውም ጣለው እንደፍተታረፈ አንቺ እየጓ ምነው ቤቴን ጠብቂልኝ ብዬሽ ብሄድ ጭራሽ እንደውም ምነው አንቺ መቀኛ ቀስ ብለሽ አትመጪ? ምን አስቸኩልሻል? ጭራሽ ከቤቴ እንደውም ታስወጡኝ አባሩኝ እንጂ ደህና ገበያ ያማረልኝ ብዬ ስል እንትን ብላችሁ ደግሞ መበቅፋ አስመቱኝ። በያውን ከቤቴ ወጣ ይወጣልሻል። ውጭልኝ እናቴ አንቺ ካሳምሽ ገና ብዙ ጉር ታወጣልሽልኝ። ውጭልኝ በያውን ቀጥ ብለሽ ውጭልኝ። እንትኑ ይቀራል እንጂ እርግጫው ምንድነው አሉ እማማ ባይሽ ይወጣልሻል። እስከት በዚህ ፍልጣ አንጎራጅ ሳጥርሽ ውጭልኝ ከቤቴ ይወጣልሻል። እስከት አይ ያስመናናቅ ነው እናቴዋ እንዴ ነችና ያስደረገችብኝ እቺ መተኛ ትዮ አያችሁልኝ ጉዴን ጉድ መተተኛ እቺ መተኛ ሴትዮ ያስደረገችብኝ ያስተባተበችብኝ። ኧረ ዝም ትላላችሁ እንዴ? ኧረ ወይኔ እንደው ሳናስበው እኔ እኮ ስመጣ ነው ያገኘሁት። ለካ ዛሬ ነገር አፍ አልተካፈተችኝም እቺ ሴትዮ። ነይ ውጪ ደግሞ ምን ተፈጠረ? አንቺ ማለት እናንተ ሳናስበው ደግሞ የለተተገኛለሁ አጋጋንቺ አንቺ የሌለለ ሰው ሳይታሰብ እንደ አርጋታች አስቀረች። እሺ መዘኛ ታዩ እኛ ነን ጥፍን ነው። ናይ ጉድሽ ናችልኝ። ናይ ውጪ ናይ ጉድ ነው። ናይ ውጪ ብዬሻለሁ። ናይ ውጪ ብዬሻለሁ። ነው የምታወራችሁ?
ነይ ወጪ ነይ አንተ ጉድ ነው የምትወራው ነይ ስለምን ጉድ ነው የምታወሪው አንቺ ጉደኛ ያው ጉድሽ ነው ያው ጉድሽ ነው አንቺ እና ይሄ ነገር ከኔ ጋር ምን ያደርጋል አንቺ ነሽ ምን ያላችሁ ነው አንቺ ያረግሽው ነው አንቺ ነሽ ያረግሽብኝ አንቺ ማሳያት ይወሽ ራሳ ታስደርጋችሁ ነው የሚሆነው አንቺ ደግሞ ያኝ ሌባ ይነድርላት እንዴ አንቺ ሴት ምን አረኩሽ ነው ምን አርቄሽ ነው እስቲ ነገር ይያረኩ ኧረ ተይ እኔ እና አንቺ አብረን አልበላንም አልጠጣንም ምን አለሽ ብዬ ነው ማስደረግብሽ አንቺ ሴት አስደረገሽብኛል አንቺ መተተኛ ምን አርጌሽ ነው ደግሞ ከተማ አንድ ጠንቋይ ዘመን ናልሽ አውቄያለሁ አንቺ ሴት በሱ ያስደረግሽ ስለምን ጠንቋይ ነው የምታወሪው ጠንቋዩን ምን ታውቁት እናንተ ወንድቱ ስደብተውልሽ በዛው ላይ ደግሞ እንጀራውን እስጋግሬው አንድ ቀን ሁለት ቀን ቀርቶ ሳምንት የሚቀመጥ እንጀራ አለ እንዴ ይሄው በሁለት ቀን ሽብት ጋር የሚቀመጥ ምን አንቺ ወይ ጉድ ምን አንቺ ብቻ የኛስ ቢሆን ገበያችን ጣላ ሸጠን እኮ ማደር አልቻለም ገበያችን እኮ እልም ብሏል ይህች መተተኛ ለካስ በመተቷ ተብትባል ነው ባለፈው ሌሊት ደግሞ እሷ ደጃፍ ጅብ ሲጮህ ሰምቻለሁ ማታ ደግሞ ሌሊት ቡና ትወቅጣለች ደግሞ ቧንቧ ስር ደግሞ የጅቡን ያስታፍሳ አይቻታለሁ እንደዚያማ ከሆነ ታታ አንድ ቀን አስቀምጠው የሄደችውን የድር ብር አንቺ ወሰርሽ ብላ ቀጥቅጥ አርጋ ነው የደበደበችኝ ለካስ በዚህ ምክንያት ነው ኧረ ተውት እስኪ ነው አይደል ደግሞ ያላደረኩልህ ምን እንደተፈጠረ ተራ በተራ ነገሩ አስደረጋባት ይኸውልህ ልታሳብዳት አስደረገችብኝ እኔ ላይ አስደረገች ኮደ ምን ያያለ ላይ ነው አንተ ማን ተለይ ማስደረጋት ቢሆን እንደማትጠቀም ለካ ዛሬ ያለ ነገር ለሱ ወፍራም ጠላ ሰጠሽ ለኔ ቀጭን ጠላ ሰጠሽኝማ እንደውስ በጠላ የተደረገማ መች ለቃላ አንተ ማስደረጋብኝ ምን ትልቅ አደረገሽ ታውትስ ዳምጤ ልጅ በጠላ ተደርጎበታል እንዴ ባዘ ይቀር ያንን ማንቺን ያስደረግሽበት ተየልኝ ከው ነበር የምታረጋት አሳዳጊ የበደለሽ እናንተ ምንድን ጥልቅ አደረጋችሁ እውነት አንቺ እስኪ ተናገሪ ይሄንን አንቺ ነሽ ያደረግሽው አስደግመሽበታልስ ኧረ እኔ ምንም የማውቀው ነገር የለም አገር ሰላም ብዬ በተቀመጥኩበት መጣው እንዴ እንደዚህ አስደርገሻል እያሉ እንደው መኩኔን የሚያጠፉት ኳንቻ አላስደረግሽውም ይሄ እኔ የማውቀው ነገር የለኝም አስመሳይ ተቢያ እንዴት ማስተይ ሰው ትመስያለሽ እኔ የማውቀው ነገር የለኝም አልኳችሁ በቃ እንዴት በቃ ታዲያ እሷ ካላስደረገችብኝ ማን ያስደረገው እኔማ አንዴ ቃል ያልፋል አይደል አልኳትም ኧረ ተው አንተ ሰው ጥሩ አይደለም ወንድሞቼ ከሆናችሁማ ደስታችሁ ከሆነ የማረገውን ነገር ሁሉ ከጎኔ ሆናችሁ አግዙ እኔ በበኩሌ ችግር የለውም ብቻ ግን ሁለተኛ ጠመንጃ ያለበት ቤት እንዳትወስዱኝ እንጂ አይ አንተ እንደውም ያውና ማን ያው ቸከሬ ሁለታችን የሚከፍልበት ቀን ዛሬ ነው አሁን ልክ ነህ ብቻ ግን እኔን ግጠሙ እንዳትሉኝ አንተ ማኩ ኧረ ማኩ አቤት ነው ፈልገን ነው መጣው እንዴት ናችሁ ሰላም ናችሁ እንዴት ነህ ኧረ ሰላም ናችሁ አለን እስካሁን ድረስ አሁንማ ከጮኛ ጋር አብራችሁ ናችሁ አሉኝ አዎ እግዚአብሔር ይመስገን አብረን ሆነናል እንደው አንድ ነገር ልንጠይቅ ነበር የጠራነህ በእርግጥ ጥቅሙ ለሁላችን ነው ደግሞ እሱ ምንድነው በል ያቺ አንተ አጠገብ ያለች አንተ ጎረቤት ወድጃታለሁ ማን ደማቁን አዎ እሱም አይሆንም ለምን አይሆንም አቡሽ ተፈለገ እንዴት አይሆንም ያ መሰሉ አይደለም እንዴ ሀገባሻለሁ ብሎ ያስቀመጣት እሷን ብትሆን እኮ ከሱ ሌላ ወንድ ያለ አይመስላትም እጁግ ይወዳታል መቼም የዋልን ውለታ የምትረሳ አይመስለኝም እንዴት አድርጌ እረሳለሁ እጮኛ እንዴት አድርጌ እንዳገኘኋት ብቻ አንተኛን ለማገዝ ዝግጁን እንጂ የእሷን ነገር ለኛ ተው ኧረ እኔማ ምን አቅም ኖሮኝ በምን አቅም ያግዛችኋለሁ
እዲያ ይዋልን ውለታ እንደማትረሳ እየነገርኩህ አይደል? ህልቅ እሱን ተውትና ምንድነው ማግዛችሁ? ምን ላድርግላችሁ? ከተስማማህ ያ መሰሉ ተብየው የሰፈራው ደልዳይ የሚወጣና የሚገባበትን ሰዓት ታሳውቀኛለህ። እንግዲያውስ እንደዛ ከሆነማ መቼም ድርድር አለ አይደለ? እንስማማ፣ እንደራደራ። ርግን እንደ ባለፈው ጎን ይቻላል። እንዴ በልሽ ተናገረው። ያው ተተስማማን እንዲሁ በመድኃኔዓለም ልለምናችሁ እኛ ቤት ጠላ እንዳጠጡ እንዲሁም አትንጡብን፣ አትድረሱብን። እንዴት ደግሞ ምን በደለ? ምን አጠፋን? አይ ይሄ ዘልዛላ ሲንዘላዘለ አፉን ዛጤለውና ያዋርደኛል ብዬ ነው። አንተ ራስህ ዘልዛላ እጅኔ ዘልዛላብር ተስማምተናል። ሁለተኛ ቤት መተን ጠላ አንጠጡ። እንካሲ ማለልኝ ጆርጅስ አራ እኔ ተስማምተናል። በሉ ሰላም አሉ። በል ደህና ዋል። በል ለሉም በጊዜረጅ ቢደር እግሬ ቁምጣ አስደረገች ቆማጣ ልታረገኝ ጠንቋይ ቤት ሂዳ ጠንቋላ እኮ ኃጢአት ነው። አገር ሰላም ብዬ በቤቴ በተቀመጥኩት እንጃፋ ላይ ምናምን ተጥሎ ብታገኝ አንቺ ነሽ ብላ እኮ ነው ያለ እንዲህ ብጮህብኝ። በነገራችን ላይ ታለም ታተይ ላከችልሽን ጨፌ ያስገባሽው? የምን ጨፌ? ቅድም እኮ በሩ ዝግ ሲሆን ጊዜ ጨፌና እንቁላል አስቀምጬልሽ እተይ ሰፈር ማተቤ ላገኝ እጄ ነው። ጉድ! አንቺ ነሽ ያስቀመጥሽው? አዎ እኔ ነኝ። እሰይ 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 የኔ ልጅ አንቺ ነሽ ያኖርሽው። እሰይ እንዲሁ ከጉድ እኮ ነው ያወጣሽን። ከጉድ እኮ ነው ያወጣሽን አንቺ። በሉ ጉዳችሁና ጨርሱ። እናንተ ተፋጁ። በሉ ቻው ቻው። ብርቅ ነሽ ኋላ እመጣለሁ። እሰይ ይኸውልሽ እናቴ ይሄን አንቺ ያኖርሽውን አንቺ ነሽ ተብዬ አንቺ ነሽ አስደረግሽብኝ ተብዬ ነበር እኮ አንቺ ነሽ። ግን የሰማዩ ጌታ የት ሄዶ አጋለጠው የት ሄዶ ስትተባበሩብኝ ምን አታምጣ ስለው እያመጣ ይቆልለዋል አሉ። እንደው እባክሽን ይቅርበኝ እባክሽ ይቅርበኝ እባክሽ በፍጡም እኔ ይቅራልሽም በፍጡም እንደው እባክሽ ብዬሽ እግር ስልዳ እባክሽ ተነሽልኝ ብዬሻለሁ። አንቺ ሴትዮ ተነሽልኝ እንደው በጆርጅስ ብዬሻለሁ። ተይ እንጂ አለ አንቺስ ክፉ ባትሆኚ አይደለ ጌታ የፈረደልሽ። ስለዚህ የፈረደልሽን ጌታ ደግሞ እንደዚህ ማስቀየም የለብሽም። ስለዚህ ይቅር ለእግዚአብሔር ቢያት አንቺስ። አዎ እውነቱን ነው። ተነሽ ይቅር ብዬሻለሁ። ግን እኔና አንቺ በፍጡም እንደ ድሮ አንሆንም። ኧረ አይሆን እንደዛ አይሆን። እሱማ አይሆንም። እንደ ድሮ እንዲያውም ከድሮ በበለጠ ነው መዝለቅ ያለብን። ይልቁንስ አያችሁ አይደለም በጠብ ሰዓት ያችም ሁሉም ተሰባሰቡ። አሁን ግን ፍቅር ሲሆን ሁሉም እየሾለኩ ነው የሄዱ። ስለዚህ በፍቅር በአንድነት ነው መዝለቅ ያለብን። ስለዚህ አሁን አንድላታችሁ ቤት ቡና አፍሉና እስቲ እኔንም እንደው አፌን ላሟሽው። እሷ ቤት ይሻላል። እሷ ታፍለው። ችግር የለም አፈለዋለሁ። እንሂድ በይ። እሱማ የተቀደሰ ሀሳብ ነው። በሉ ሰላም ናችሁ? ሰላም ነው። ደማቁ ፈልጌሽ ነበር። ምን ነው? እኔ የምልሽ ቆይ ምን አሰብሽ? ቆይ እናንተ ሰዎች ሰው አልፈልግም ካለ አይገባችሁም እንዴ? እኔ ያጮኛለኝ በቅርቡ ሽማግሌ ልኮ ያገባኝ ነው። አይ ከንቱ ባታጨርሻቸው ጥሩ ነበር። አቡሽ እንደሆነ ምን አቡሽ እንደሆነ እሱ ያየውን ሁሉ ነውና የሚከጅል። ኧረ ተይ እሱ ካንቺ ውጭ ተውማ። ያለ ምንስ እንዴት ነበር? እሱን ለእሱ አይደለም። አይ ለማንኛውም ተወኝ በለው። እንደው እኮ ደግሞ ምን
እነዚህ ሰዎች 10 የጨቀጭቁኛል። እሱ ደግሞ እንደው ያየውን መመኘት አያባራምና እኔንም እኮ እናቴ ሽማግሌ ከመላኩ በፊት እንደው ቁም ስቅለት ሲያሳየኝ ነበር። እና መሰሉን ልታገቢ ነው? አዎ ማን እንደመሰሉ ሰላም ዋልክ። ያቺ አንተ ያቺ አንተ ጎረቤት ደመቁ የምትባልት ለኔ እንድትሆን ካረዳኝ በዚህ ምሳር አንተን ሚስትር ምን ቦጫጭቅ የምጥላችሁ። ኧረ ተው እረዳለሁ፣ ነግሬሃለሁ፣ አስብበት። እረዳለሁ፣ ችግር የለው። በል ሰላም ዋል። አቡሽ አቡሽ ማነው? እንዴት ነህ? ሰላም ነህ? ሰላም ነው። ፈልጌ ነበር። ምን ነው? ያው ወደ መስክ እንውረድ ብዬ ነው እንጂ። እሱስ ልክ ነህ። እንደው ያቺ ሴት ምን አለች? ያ ምናምንቴ ምን እንዳስነካት አላውቅም። አሁንም እንደጸነይ ናት። አዋን እንደው እሷን ቢካለች ለምን ሌላ ሴት አታፈላልግም? ዝም በል አንተ። እኔ ላይ ከሷ ሌላ ሴት የሚይዘው እና ምን ይሻላል? የሚሻለውንማ እኔ ያውቃለሁ። እሺ በል ያው እንሂድ። ሰላም ነው? ሰላም ናችሁ? ምን ሰላም አለ ብለህ ነው? የሰፈራው ድል ላይ እስካልጠፋ ድረስ ጥሩ ነው። ለማጥፋትም ሆነ ለማውደልደል ልብ የሚያስፈልግ አይመስልህም? እሱስ ልክ ብለሃል። ግን ለእንዳንተ አይነቱ ቦጭቧጫ ልቤንም አላሳይም፣ ሽመሌንም በቅርብ ቀን እንደማቀምስ አትጠራጠር። ኮበል ሞክረኛ አንተ እንዲው አሁን ማን ይሙት የሰፈራው ድልዳዩ ማን እንደሆነ የለየ አይመስላችሁም? ይልቁንስ እዚህ መንደር መሃል እንደዚህ ከምትደነፋ እንደ ጀግኖች ወደ ጫካ ወርድ ያገጥመኝ። በላ ውረድ እንውረድ እኮ እሱማ የወንዶች ነው። በል ከቢለው ስር እንገናኝ። በል አንተ እኔማ ያመታው ተብዬው በሽመል አንቆራጭ ነው። አንተማ ካልክ እኔም ከጎን ነኝ። በል እንዳ በላ ሂደን አንተ ወዴት እየሄዳችሁ ነው? ምን ነው ሰውነታችሁ ግሟልሳ? ወደ ፊለው እያልን ነው። ደግሞ እዛ ምን ነገር ደገሳችሁ? በል ያው ደልዳይ ነው ግጠሙኝ ብሏል። እንግዲህ አፈር ታላገበረው ሆነ ብለህ ነው። ራ እናንተስ ወይ ያማችኋል፣ ጤና የላችሁም ልበል? እሱን ሀገሪው በምከተ ቆርጣው እኮ የቀረውን እናንተ ልመቱ ነው። እኔ መድኃኒዓለምን ኋላ ነግሬያችኋለሁ፣ በቃሬዛ ነው የምትመለሱ። ይልቁንስ እሱን ተውትና እኔ ጋር እንዲህ ዜድ ያለ እዲያ ምከቱን ተው። እልቅ ዜድ ያልከው ምንድን ነው? እንስማው። እሱ አሻፈረኝ እምቢ ብሎ ፊሎ ከወረደ እጮኛው ለከብት ሳር ልታጭ ሄዳ የለም እንዴ? እሷንም አጠልፏት። እዲያ እሷን ልንጠል አንተ ጅሩ ነህ። አርዋ ልክ ነው፣ እውነቱን ነው። እና ልንጠል ከዛ
በኋላ እሱ እዛ ሲመጣ በሽመል ቀደቀን እንጥለዋለን። ከዛም እሷ ማን ጀግና እንደሆነ መርጣ ታገባለች ማለት ነው። እውነት ነው። በሉ ይቅናችሁ ጎበዜ ካልክሽ እዚህ ቤት እመት ደግሞ ማን ነው? እኔ ነኝ። ነይማ። አሃ አንተ ነው ወይ? ና ግባ። ኧረ አልገባ። ታታ ያምልክ ትወዳለች። ዝም ብለህ ናማ ግባ። አሃ እና ማን ሞተ በይ? እዛ ላይኛው ቀዬ ነው ያቸት እያስካለች ልጅ አረፈች አሉ። አይ ጉድ አይ ጉድ አይ ጉድ አይ ጉድ! እንዴት እጃቸውን ተቆርጠዋል አንቺዬ? አይ አያምጠው የለም። አይ ዘላ ግባ። እስቲ እንዲያው ህጂና አንቺዬ ና በል ና በል ግባ ና ና አጎዛ የለም እንዴ አንቺ? አክላ አመጣለህ ነው አንተ ጓ እንደውስጥ ቁጭ በል ነው እንደው አንተ የዋ እንደው ዝግጅቱ እንዴት ነው? አሃ የምኑ ዝግጅት? አሃ ጓደኛህ ሊያገባም አይደል? አሃ ያው ፍልጥ ነው። ፍልጥም እንደማልሰንፍ ታውቂያለሽ። ስማዋን እንደው በላ በላ አድርግና እንደው ወጥም ሳንሰራ ቀርተን ለሄን ቀመስ አድርግ። ኧረ ይሁን እና ቡናውን ላፍላለህ በል። ኧረ እሜቴ ቢመጡሳ? እሷ አትመጣም ለቅሶ ሄዳለች ብዬ ይሄን እንዴ ብትመጣስ ደግሞ ገና ተመጋባታችን በፊት ሀገሬው ቢያይን ምን ይለን አንቺ? አይዳ ሀገሬው እንደሆነ አዝላው ብታድም እግሬ ተዘላዘለ ማለት አይቀር። እሱስ ልክ ነሽ። ኧረ ጉዴ ፈላ። ማን ነው? እኔ ምን ነው? አቤት እሜቴ ይሆኑ እንዴ? ናት መሰለኝ። ኧረ ጉዴ በጉዳችን ወጣ። መከራዬ። እሺ አሁን ወዴት አባቴ ነው? ወደ ወደ ጓሮ ገባ በል። አይ የሆነ ነገር በይ። አገባበልማ ወደሱ። ማን ነው? አሃ ኧረ ማን ነው? ማን ነው? ምን ነው አይሰማም እንዴ? ና ግባ። ኧረ አልገባም። ኧረ ና ግባ። አሁን ቡናም ላፈላ ነው። ና ግባ። አልገባም አንቺ ና ግባና ቡና ጠጥተም ተዳደመ ኩየም አለ። ና በል አለ እንዴ? ና በል ሱማ ካለ ማዳንሳሉ ነው አራሳሉ ነው። ተመስገን ጌታዬ። ና በል ግባ። በል ግባ ና ነው ና በል ግባ። አሃ መሲ እንግሊዙ ና ቁጭ በል ሀጂዬ ቁጭ በል። መጣሃል እንጂ መጣሁ። በልንካ የመጣህበትን የደረስክበትን ማዕድ ላይ ደርሰሃል። ምን ላድርግ ብለው እኔማ ናፍቆቱ አላስቀምጥ ቢለኝ እኮ ነው አንተዬ። አይ ጥሩ ነው እና ምን እግር ጣለበት? እንደው ስለዚህ ስለደመቁ አንዳንድ ነገር ላጣራ ብዬ ነው። አሃ ጥሩ ነው። አይ አንተ እሷም እንደው ብዙ ወዳጅ አላት። እሷም ካንተ ሌላ እንደው ምንም አይታያትም። እኔስ ቢሆን ካለሷ አይሆንልኝ ብለሽ ነው? አይ እሱስ አንድ ናችሁ። እንደው ቡናውን ላፍለውና ጠጣችሁ ሄዱ። ኧረ እኔ እንኳን እዛ የምቸኩልበት ጉዳይ ያለኝ ልሂድ። ኧረ ተው ጠጡ ተው። አይ እንሂድ፣ እኔ ልሂድ። ተይው እዛ የምቸኩልበት ጉዳይ አለኝ። በይ እኔም እንግዲህ መሰሉዬን ታገኘሁት ወዴት ደረስ ብዬ ልምጣ። በሉ እሺ በሉ አትጥፉ። በይ ሞሳው ናችሁ። እሺ በልና እንሂድ እዛ ድረስ እንግዲያስ እያወጋን እንሂድ። አንተው ሄደን እስቲ አንተ ትሸከማለህ
እኔ ደግሞ ሰው አይልሃለሁ። ችግር የለውም። በል እንግዲህ እንሂድ። እናንተ ስጠራችሁና ስሙኝ አውቃችሁ ነው? አልሰማንም ነበር። ደግሞ የልጠር ነው። በል ተመለስ። እናንተ ጋር ነው። ምነው ደግሞ ችግር አለ እንዴ? ልክ ነህ፣ ትጠቅማለህ። እውነትን ነው። እናቴን ትጠቅማለህ ትለኝ ነበር። ተነስተውስ እስኪ መጣመጨው ነው ምን በላንተ እዚህ እሷን ጠብቅ። አንተ ደግሞ በጣኔ ደግሞ በዚህ ይጂ እሺ ብትነቃነቅ ሸቆሞን ብለህ ይጂ አርግህ ይጥላል አትልጠልቅ ይወንጅ እንደ
እንዳትነቃነቂ። እሱ እኮ ስለወደደሽ እሱን የመሰለ ሸበላ አግኝተሽ አንቺ ሞኝ አትሁኝ። እሱን የመሰለ ሸበላ አግኝተሽ አሁን ብኛለሽ። ይድግጃ ምን ይስላታየ አትሞኝ ይዘርዛላ ይህ እንግዲህ ይሟፋ እንዲህ ነው የምትለው ያወቅ ሙቃሪ አይደል እንዴ? ይመጣል። ምን አስቸኮለ? በእንግዲህ ነው ወለው ትንሽ ተናፈስ በል ያተያክ ነው ቅድም ከእነሱ ጋር ተመሳጥረ አሁን ደግሞ ከእሱ ጋር እናገርዛለሁ እኮ። ምንድን ነው የምትናገረው? ከእነሱ ጋር አውሮ ነበረ እኮ። ምንድን ነው የምሰማው ነገር? አንተዬ አሁን አመንከው? ይህ እኮ ከመብላት ከመጠጣት ከማራት ውጭ የሚያውቀው ነገር የለም። ሩጁቱ ሩጁት ይህ ነገር ምንም እየጣመኝ አይደለም። መሰማው ነገር ሁሉ የትም አላለኝ። እስቲ ተነሽ። ምንድን ነው አንተው? ምንድን ነው ልጁ ያለው ነገር? እስኪ በደንብ አስረዳኝ። እኔማ ምን ላድርግ ብለህ ነው? በሕይወት የመጡብኝ በሚስት የመጡብኝ ቀድሜ እንዳልነግርህ ደም ልትቃባ ሆነ። ምን አባት ይላል? አንተስ ብትሆን ምን ነበር የምታደርግ? ብል የኔ ነገር ቢደርስብህ እኮ እነሱ ስላንገራገሩ አገባታለሁ ብዬ ያስቀመጥኳትን ቅምጥ አሳልፈህ ለማንም ወንበዴ ትሰጣለህ። አንተ ምን ላድርግ ብለህ ነው? እኔ ከራሴ የወረደልኝ መስሎኝ ነው እንጂ የሁሉ ጉድ ይመጣብኛል ብዬ በምን አሰብኩት? አንተዬ እኮ እንደዚህ የሚያንገራግሩ ከሆነ ለእኔ ብትነግረኝ አይደለም ለእነሱ ለሽሶ አልሆነም እንዴ? ይህን ጀግንነት የታየውልህ የአበቁላ ማይረባ አሁንማ አየሁላቸው እኮ ቡቅ ቧቃ ሁላ ማንም ያልደፈረኝን በእነሱ ልትደፈር እንሂድ። አንተ ግን ሌላም ጊዜ ቢሆን እንደዚህ ማድረግ አይቀርም። ከዚህ በኋላ ግን አንተ ጋር መውጣት መግባት የማያስፈልገኝም። አረ ፍቅራችን አምሯል። እሱ ለፍቅር ብሎ አይደል እንዴ ሁሉ ነገር ያደረገው? አንተስ ለፍቅር ስትል አይደል ከነዚህ ወጥ ይቻላል እንዴ? እሱ ለአንተስ የተደባደበልህ አይደል እንዴ? ተው እንጂ መሰለኝ። እሱስ ልክ ነሽ። በሕይወቱ ተመጡበት። እሱማ ምን አማራጭ አለው ብለሽ ነው? አንተ መኩ አቤት ማ